ደረጃ ኤርትራ በእውነቱ ለመናገር ከኢትዮጵያ ጋር የነበረውን ቁርሾ ሽሮ የነበረው ችግር ተፈቶ በሰላም የመኖር ፍላጎት ከጊዜ ወደ ጊዜ እያሳደጉ መጥተው የመተባበር መንፈስ እያሳዩ ነው። ማን ነው ጥቃት ለመሰንዘር መጀመሪያ ያሰበው? የፕሪቶሪያን አግሪመንት ተከትሎ የትግራይ ኃይሎች የተጠየቁት የመጀመሪያው ጥያቄ ምንድን ነው? የአማራ ፋኖንና የኤርትራ መንግስት በጋራ ሆነን እንውጋ የሚል ጥያቄ ነው እኮ የቀረበላቸው። ኤርትራ ጋር የነበረው ወዳጅነት በክህደት ነው የተደመደመው ማለት ነው። ያም አልበቃም። ቅድም የገለጽኩልህ በዚህ በቀይ ባህር ኤርትራ ረጅም የባህር በር ያላት ሀገር ናት። የቀይ ባህርን ዳርቻ መቆጣጠር የምትፈልግ የወቅቱ የመካከለኛው ምስራቅ ሀያል ለመሆን ግብ ውስጥ እየገጠመች ያለች አገር አለች፣ አረብ ኤሚሬት የምትባል ሀገር። ስለዚህ ኤርትራ ላይ በጠላትነት እንዲሰለፍ ያደረገው የኢትዮጵያ ብሔራዊ ጥቅም ሳይሆን የአረብ ኤሚሬትስ ኢንተረስት ነው። በዚህ ምክንያት አረብ ኤሚሬት እኮ የሐሰብ ወደብን ለማልማት ወስዳ ነበር። በአጭር ጊዜ ውስጥ ነው፣ ሰዓታት አይ ቲንክ 48 ሰዓት እንደዚህ አካባቢ ነው ለቃችሁ ውጡ የተባሉት። ያልሆነ ነገር ሲያደርጉ ተገኝቶ ይመስለኛል። ያው ግልጽ ባይደረግም ብዙ ጊዜ የአረብ ኤሚሬትን ተልዕኮ ለማስፈጸም ሲል ነው ከኤርትራ ጋር ግጭት ውስጥ የገባው። በተመሳሳይ ኤርትራ ላይ በንጉሱ ጊዜ ያው ጦርነት ነበር ከኤርትራ ሸማቂ ኃይሎች ጋር በወቅቱ ከነበሩት። በደርግ ጊዜ አስከፊ ጦርነት ተካሂዷል ከኤርትራ ጋር። በኢህአዴግም ጊዜ በዘጠናዎቹ መጀመሪያ አካባቢ 98 90 91 አካባቢ ከባድ ጦርነት ተካሂዷል። ይሄ ቁስል አለ። ይህን ቁስል ለመጠገን መሰራት ሲገባው አሁን ብልጽግና የወሰደው አቋም ምንድን ነው? ምናልባትም ከኤርትራ አኳያ ሆነ ከተመለከትከው በመቼው ጊዜ ገጥሞ የማያውቅ ትሬት ነው ከኢትዮጵያ ማለት ስጋት ነው የተሰነዘረባቸው። ቁጥራቸው ጥቂት ስለሆነ እኛ 130 ሚሊዮን ስለሆነ እነሱ ቁጥራቸው 2 ሚሊዮን 3 ሚሊዮን ስለሆነ ጨፍልቀናቸው ነው የሚለው። ጨፍልቀናቸው አንድ ህዝብ ጨፍልቀን ሲባል ያለ የሌለ አቅሙን ተጠቅሞ እሱ ከቻለ ራሱ ካልቻለ ደግሞ ሌላ ደጋፊ ፈልጎ አጋይንስት ከጨፍላቂው መቆሙ አይቀርምና አሁን ኤርትራን አጋይንስት የኢትዮጵያ መንግስት እንዲሰለፍ ያደረገው ራሱ አገዛዙ ነው ማለት ይቻላል። በሶስተኛ ደረጃ ሱዳንን የተመለከትን እንደሆነ ሱዳን የኢትዮጵያ ጥሩ ጎረቤት ሀገር ናት። ረጅም ወሰን ነው የምንዋሰነው። ሱዳን ቀውስ ውስጥ በገባችበት ጊዜ ከቻልን ለማገዝ መሞከር አለብን። ካልቻልን ደግሞ ኒውትራል ሆነን ነው መቀመጥ ያለብን እንደ ሀገር። ኢትዮጵያ መሆን ያለባት የሚገባት የአካባቢው ትልቅ ሀገርም ስለሆነች እንደ አንከር ስቴት የምትታይ ስለነበረች በፊት እንዲህ ባሉ እንትኖች ሰተት ብላ አትገባ። አሁን ግን አርኤስኤፍ የሚባለውን ኃይል ደግፎ ማሰልጠኛ ተቋም ኢትዮጵያ ውስጥ አቋቁሞ ድሮኖችና እንትኖች የተለያዩ መሳሪያዎች ከኢትዮጵያ እየተነሱ ሱዳንን ለማፍረስ ከሚሰራው ወይም ደግሞ ሱዳን ውስጥ በአምሳሉ ታዛዥ አሻንጉሊት መንግስት ለማቋቋም የሚሰራው የአረብ ኤሚሬትን መንግስት ተልዕኮ ተቀብሎ የኢትዮጵያ መንግስት አጋይንስት ሱዳን ቆመ። ስለዚህ ሱዳን አጋይንስት ኢትዮጵያ እንድትቆም ያደረጋት ማን ነው? ሱዳኖች ቀርቡ መለስተኛ ልዩነት ነበረን። ከወሰን ጋር የተያዘ ልዩነት ነበረን። ከአባይ ግድብ ጋር መጀመሪያ ፉሊ ከኢትዮጵያ ጋር ነበረች፣ ኋላ ከግብፅ ጋር የመሆን ሁኔታ ነበር። እንዲህ አይነት ልዩነቶች በየወቅቱ አሉ።
ከዛ በተረፈ በዚህ ደረጃ አሁን በደረሰው ደረጃ ሱዳንን